ተመልካቾቻችን እንዴት ናችሁ? እንግዲህ አጓዛ እንዴት በገጠር ይቃቃል? አጓዛ ግን የሚገዛ የለም። ገዛም ይላል። እንግዲህ በገጠር አካባቢ በጎቹ ፍየሎቹ ከታረዱ በኋላ ቆዳው በቀጥታ ለገበያ አይውልም። በቅርብ የሚገዛም ስለሌለ ለአጓዛነት ሲጠቀሙትም ፀጉራማ ከመሆኑ አንጻር ለምኝታና ለመቀመጫ አገልግሎት ይውላል ማለት ነው። ይህ ሂደት የአጓዛ መቃቃት ይባላል። ሲቃቃም በእንጨቶቹ ጫፍ ጫፋቸውን እየወጠሩ ሜዳ ላይ በማስጣት ቀኑን ከዋሉ በኋላ ፀሐይ በደንብ ካደረቀው ለአገልግሎት ይውላል ማለት ነው። ኧረ ተው ዶሯችን ተው፣ ስርዓት ያዝ። ስለዚህ ከሰዓታት በኋላ እስኪ ተመልሰን ምን አይነት ውጤት እንደሚኖረው አብረን እናየዋለን። አሁን መሽቷል ተመልካቾቻችን እንደምታዩት ስልሳ ብር ነው። ስለዚህ በጣም አነስተኛ ስለሆነ አጓዛ ብቻ ብትጠቀሙት ያዋጣል። አጓዛ ይሻላል በሚል ነው እንግዲህ እኛ ሂሳብ ሰርተን ሳንቲም ስላላወጣ ደህና አድርጎ ደግሞ በቅርበትም ይገዛ አይኖርም። ነጋዴም የለ። ተይ የኔ ዋ ይቀደዳል። ተይ እናረጋዋለን፣ መቀመጫ እናረጋዋለን። አዎ አፈለግ ነገር ግዳ ላይ እንሰቅለዋለን። እንደ ጌጥም ያገለግላል፣ እንደ ጌጥም ይረዳል። የከሌ ስንት አጓዛ አለ ይባላል። በዚህ በገጠሩ ማህበረሰብ ደረጃ ከሌ ቤት ያለ አጓዛ ይባላል። ብዙ አጓዛ ካለ አራጅ ነው ሰውየው ይባላል ማለት ነው። ብዙ እንደ ክብር እንደ ጸጋ ነው የሚቆጠር። ሌላ ምን እንግዲህ አይ ደስ ይላል። አያችሁት ያለ አጓዛ ደድሮ ያለ አጓዛ ይባላል። ማህበር ላይም ሆነ የመሳሰሉ ማህበርም ሲገባ ዝክረኛም ሆነ አንዳንድ እንግዳ ሲመጣ ያው ያስከብራል ብቻ። አሃ ያው እንደምታው ነው። አራ ቆንጆ 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 አጓዛ ነው። በደንብ ስላልደረቀ ነው እንጂ ክርር ነው። ሲደርቅ ምን ይሆናል? በደንብ ሲደርቅ በቃ ይታጠፋል። ምን አይልም ዘርገት አሁን ትንሽ ለዛዛ መስላል። ደመናማ ስለሆነ ነው አየሩ። ያው በደንብ አልደረቀም። ውሾች ግን እንዴት ተቃቅቶ ሳለ ውሻ ግን ሳይበላው የቀረ ለምንድን ነው? ውሾች እዚህ ብዙ ጊዜ የሚያገኙት ምግብ ስላለ ሌላ ያው የሆነ ነገር መስራት አልፈለጉም። አሃ በአጓት የወተት ነገሮችን ስለሚጠቀሙ ቁርጥራጥም ቅድም ብዙ ሰጥቼዋለሁኝ። አሃ ቋ ስለተጠቀመ ሌላ ጥፋት መስራት አልፈለገም። ቆራጣ ስጋ ይበላል። ግሩን ምኑን አናቱን ምኑን ስንሰጠው ነበረ። አሁንም ይሄን ያገኛል። እቺን ነው የሚተያይ ንሳቡች። አሃ ጆሮውን ሰጣው። ለምንድን ነው ጆሮውን የምትቆርጠው? ጆሮ እንዳል ቢሆንስ እንዳያገማ እንዳያሸት ነው። ይሄ ድርቅ ስለማይደርቅ ጆሮ አይደርቅም ተለይቶ። ሁለት አጓዛ ባንድ ያደረስክ ማለት ነው። አዎ እንደዚህ ተሰቅሎ ማለት ነው። አዎ በጣም ምርጥና እንዳትወሰዱስ እንዳትዋት። አሁን በደንብ ስላልደረቀ ነው ትንሽ እንደዚህ ይታጠ። እስቲ ቁጭ በልስ። የጠጉሩ ደግሞ በጣም ይመቻል ነው።